ግብጾች ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለልቻን ጨምሮ በርካታ የዛሬ የኢትዮጵያ ታዋቂ ጦር መሪዎች አንድና ተመሳሳይ ጠላት ሻቢያ ሆነው ይገኛል። ለዚህም ምክንያቱ አንደኛ ብዙዎቹ የዛሬ የኢትዮጵያ ጦር አዛዦች የኋላ ታሪክ ከደርግ ጋር መገናኘቱ ነው። አሊያም የ1990ው የኢትዮ ኤርትራ ጦርነት ከሻቢያ ጋር ደም አቃብቷቸዋል። ፊልድ ማርሻል ብርሃኑ ጁላ በ1990ው የኢትዮ ኤርትራ ጦርነት ጊዜ የኢትዮጵያን ጦር በባድመ በኩል እየመሩ ሻቢያን ተዋግተዋል። ስለዚህ ጊዜ ጻፉ ምንጮች እንደሚሉት ከሆነ የዛሬው ፊልድ ማርሻል ብርሃኑ ጁላ ያኔ ማዕረጋቸው ኮሎኔል ነበር። የዛኔው ኮሎኔል ብርሃኑ ጁላ በ1990ዎቹ የህይወት ዋጋ ከፍሎ ባድመን ከሻቢያ ወረራ ነፃ ያወጣው የኢትዮጵያ ጦር መኮንኖች ቡድን አካል በመሆን እዚያች አወዛጋቢ መሬት ላይ የሀገራቸውን ሰንደቅ ዓላማ እንዳውለበለቡ ይነገራል። ፊልድ ማርሻል ብርሃኑ ጁላ ገና ከአዳጊነታቸው ጊዜ ጀምሮ የኤርትራን ከኢትዮጵያ መገንጠል ተቃውሞ በደርግ የአየር ኃይል ውስጥ በመሳተፍ ለኢትዮጵያ የተዋጉ ግለሰብ ናቸው። እናም ከልጅነታቸው ጀምሮ ቀይ ባህር ከኢትዮጵያ እጅ እንዳይወጣ በመፋለም ይታወቃሉ። ዛሬ ደግሞ የኢትዮጵያ ጦር ኃይሎች ሁሉ አዛዥ ሆነው በባሌም ሆነ በቦሌ ቀይ ባህርን ወደ ኢትዮጵያ እንመልሳለን እያሉ ነው። አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን በቦሌም ሆነ በባሌ። ከፊልድ ማርሻል ብርሃኑ ጁላ ቀደም ብለው የኢትዮጵያ ጦር ኃይሎች ኤታማዦር ሹም የነበሩት ጀነራል ሳሞራ ዩኑስ ለ17 ዓመታት ከኤርትራ ጋር በመፋጠጥ የኖሩ የጦር መሪ ናቸው። የጀነራል ሳሞራ ዩኑስ የሥራ ጊዜ በኢትዮጵያና ኤርትራ መካከል ሰላምም ጦርነትም የሌለበት የሚባለው አስፈሪ ድባብ ይታወሳል። ኤርትራ በእኒያ 17 ዓመታት ኢትዮጵያን ሊረብሹ ይችላሉ ያለቻቸውን ከ11 የሚበልጡ ታዋቂ ድርጅቶች በመሬቷ ታሰለጥን ነበር። ጀነራል ሳሞራ ዩኑስ እኒያን ታጥቀው በኤርትራ ምድር በመሸሸግ ወደ ኢትዮጵያ እየዘለቁ ጥቃት ለማድረስ የሚሞክሩ ኃይሎችን በመመከት የተሳካላቸው ኤታማዦር ሹም ናቸው። ቢሆንም ግን የጀነራል ሳሞራና ያለቃቸው መለስ ዜናዊ የጊዜው አቋም ወደብ ሸቀጥ ነው በሚለው መርህ ላይ የተመሰረተ ስለነበር ቀይ ባህርን በጉልበት ለማስመለስ የተደረጉ ጥረቶች አልተመዘገቡበትም። ቀይ ባህርን በቀይ ደም ወደ ኢትዮጵያ ለመመለስ ጥረት ካደረጉ የኢትዮጵያ ኤታማዦር ሹሞች መካከል ሌፍተናል ጀነራል ጻድቃን ገብረትንሳኤ ቀዳሚውን ቦታ ይዛሉ። ሌፍተናል ጀነራል ጻድቃን ሻቢያዎች ምሽግ መቆፈር ይችላሉ፣ እኛ ደግሞ ከምሽግ አውጥተን መቅበር እንችላለን በተሰኘው ዝነኛ ንግግራቸው ይታወቃሉ። ደጋግመው አሰብ የጊዜ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ መመለሱ አይቀርም ሲሉ ይናገራሉ። በ1990ው የኢትዮ ኤርትራ ጦርነት ጊዜ በኤታማዦር ሹምነት የሚይዙትን ጦር በቡሬ ግንባር አድርጎ አሰብ እንዲገባ ስምሪት ሰጥተውት እንደነበረ በጓዶቻቸው በኩል ተጽፎላቸዋል። አፍሪካ አሉኝ ከምትላቸው ተደናቂ የጦር መሪዎች አንዱ እንደሆነ የሚነገርላቸው ሌፍተናል ጀነራል ጻድቃን ገብረትንሳኤ ዛሬም ቢሆን ኢትዮጵያን የባህር በር ባለቤት አደርጋታለሁ ከሚሉት ጠቅላይ ሚኒስትር አብይ አህመድ ጋር አብረው እየሰሩ እንደሆነ አመላካች ተግባራዊ እንቅስቃሴዎች አሉ። ኤርትራንና ሻቢያን በተመለከተ ጠንከር ያለ አቋም አላቸው ከሚባልላቸው የኢትዮጵያ የጦር መሪዎች አንዱ ጀነራል ባጫ ደበሌ ናቸው። ያሁኑ በኬንያ የኢትዮጵያ አምባሳደር ባጫ ደበሌ እንደ ፊልድ ማርሻል ብርሃኑ ጁላ በደርጉ አብዮታዊ ሰራዊት ውስጥ በመሳተፍ ኤርትራ ከኢትዮጵያ እንዳትገነጠል የደከሙ የጦር አዛዥ ናቸው። በ1990ው የኢትዮ ኤርትራ ጦርነት ወቅትም በምስራቅ እዝ በኩል ተመድበው የኢትዮጵያን ምስራቃዊ አቅጣጫ ከወራሪው ይጠብቁ ነበር። ነገር ግን ኤርትራ ኢትዮጵያን ወራ እሳቸው በምስራቅ ኢትዮጵያ እንዲቆዩ በመደረጋቸው አዝነው ላለቆቻቸው ያዘምቱኝ ጥያቄ ማቅረባቸው ተጽፏል። በዚህም ሰሞን አሰብ 100% የኢትዮጵያ ናት ሲሉ በይፋ ተናግረዋል። አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። 100% ፒሪየድ። በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም።
በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ፣ ለማን፣ የት ልናገር የሚል ነገር ነበር ጄኔሬሽኑ የሚጠብቀው። አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጄኔሬሽን ነው ያለው። ስልጣን ላይ ያለው መንግስት የዚህ ጄኔሬሽን ነው። በጠቅላላ የኢትዮጵያ ህዝብ በዚህ ተግባብተዋል። አሰብ የኛ ነው አይደለም። አሁን ጥያቄው እንዴት ነው የምንመልሰው ነው። ጀነራል ባጫ ከኬንያ ባስተላለፉት መልእክታቸው የአሁኑ ጥያቄ አሰብ የኛ ናት ወይስ አይደለችም ሳይሆን እንዴት ነው የምትመለሰው የሚለው ነው ብለዋል። የኢትዮጵያ መንግስት አቋም በጉልበት መጠቀም አለመሆኑን የገለጹት ጀነራል ባጫ ሆኖም ክፉ ከመጣ ሌላ አማራጭ ሊኖር እንደማይችል ጠቁመዋል። ጀነራል ባጫ ደበሌ ማስጠንቀቂያ በቀላቀለ መልእክታቸው የኤርትራ መንግስት የኢትዮጵያ ሉዓላዊነት እየጣሰ መሆኑንም አንስተዋል። ይህ ሁሉ የቅርብ ጊዜ የኢትዮጵያ የጦር መሪዎች በኤርትራ ላይ የያዙት አቋም ከጥንት አባታቸው ራስ አሉላ እንግዳ የተወረሰ ይመስላል። እኒያ የ19ኛው ክፍለ ዘመን የኢትዮጵያ ታላቅ የጦር መሪ ካለፉ በኋላም እባክን አሉላ ቀይ ባህር ገስግስ፣ አልወድም ባዕድ ሰው ከባህር መልስ እየተባለ የሚገጠምላቸው የኤርትራ ጠባቂ ነበሩ። እሳቸው በዝነኛ ንግግራቸው ቀይ ባህር የኢትዮጵያ የተፈጥሮ ድንበር ነው በማለት ይታወሳሉ። የራስ አሉላ አባ ነጋ ቤት የዛሬዋ አስመራ ካለችበት ቦታ ላይ ነበር። እዚያ ሆነው ግብፅን በዱጋሊና ጉንዳ ጉንዴት ጦርነቶች አሸንፈዋል። ጣሊያንን በዱጋሊ ለወሬ ነጋሪ ሳያስተርፉ ረፍርፈውታል። እናም ያሁኖቹ የኢትዮጵያ የጦር መሪዎች ከቴምቤኑ ጀግና ራስ አሉላ እንግዳ የተቀዳ ኤርትራን የተመለከተ አቋም ያላቸው ይመስላል። ይህ ወሬ ፕላስ ነው።